የምንኖርባት ዓለምና የኢትዮጵያ ቀውስ ሰሞኑን በሆርሙዝ የባህር ወሽመጥ መዘጋት ምክንያት መላው ዓለም በነዳጅ እጥረት እየተራወጠ ይገኛል። እንደገና የኔትወርክ ኬብል ቢቋረጥ ደግሞ ዓለምን የባሰ ውጥረትና ጨለማ ውስጥ ይከታታል። ይህ ታዲያ የመላው ዓለም ችግር እንጂ በልዩነት የኢትዮጵያ ችግር ብቻ አይደለም። ይልቁንስ እኛ ኢትዮጵያውያን ሊያሳስበን የሚገባው የምድራዊ ኔትወርክ መቋረጥ ሳይሆን የላይኛው ኔትወርክ የመቋረጥ ጉዳይ ነው። ኢትዮጵያ የላይኛው ኔትወርክ የተቋረጠባት ሀገር ነች። ስለዚህ ከወዲሁ ከላይኛው ኔትወርክ ጋር ብንጣበቅ ያዋጣናል፣ ይሻለናል። ሰማያዊ ችሎት፣ የኢትዮጵያ ህዳሴ ድምፅ።